ወዳጆቼ ተራራ ጸሎት ስናስብ አንድ ትዝ የሚለኝ ነገር አለ እና ጌታችን ኢየሱስ ክርስቶስ ቀን ምድር ሲያገለግል ማታ ማታ ይጸልያል። አዳር ተራራ ላይ ሲጸልይ ነበር የሚያሳልፈው። ከዛ ቀን ቀን ያገለግላል። ለኢየሱስ ክርስቶስ ጸሎት አስፈልጎታል። ጸሎት ወሳኝ ነገር ነው ለአገልግሎት ለሚያገለግል አንድ አገልጋይ ጸሎት በጣም ወሳኝ ነገር ነው። በተለይ ተራራ ጸሎት በጣም አስፈላጊ ነገር ነው። ያለ ጸሎት ሰው እግዚአብሔርን ሊያገለግል አይችልም። በቃ አገልግሎት እንዳያዳግት፣ እንዳይከብድ፣ ተራራ እንዳይሆን፣ እንዳይሰለቻችሁ የምትፈልጉ ከሆናችሁ አገልጋዮች በደንብ በእግዚአብሔር ተራራ ጸሎት እንዲሁም ደግሞ በየቤታችሁ ባላችሁበት ቦታ ጸሎት ጋር ተለማመዱ። በቃ ጸሎት መሰረታዊ መስፈርት ነው። በቃ ለአንድ አገልጋይ ካልጸለይን ከእግዚአብሔር ጋር ኢንካውንተሪንግ የለም፣ መገናኘት የለም። በቃ እኛ መገናኛ ድንኳን አይደለም። ተራራ ጸሎት ለኢየሱስ ክርስቶስ በደንብ አስፈልጎታል እና እነ ጴጥሮስ እነ ዮሐንስ ጋር ተራራ ጸሎት ላይ ሲያሳልፍ ነበር ብዙ ያስተማራቸው እና ያ ብቻ አይደለም። ደብረ ዘይት ተራራ ላይ ኢየሱስ ክርስቶስ ያስተምራቸው ፊት ለፊት ማስታወሻና እስክሪብቶ ሳይኖር ፊት ለፊት አስተምሮ ጭንቅላት ውስጥ ቃል ተጠቅጥቆ ነበርና ያለ እስክሪብቶ ያለ ማስታወሻ ማቴዎስ ወንጌል ምዕራፍ 6 ጀምሮ እስከ 7ኛው ምዕራፍ እስከ 8 ድረስ ተራራ ደብረ ዘይት ተራራ ላይ ኢየሱስ ክርስቶስ ያስተምራቸው ነበር። ሥጋ በሆነ ቃል በኩል የተገለጠው የእግዚአብሔር ክብር የሆነ ኢየሱስ ክርስቶስ ፊት ለፊት ላይ ቆሞ ሲያስተምራቸው ተራራ ላይ ከኢየሱስ አፍ ሲማሩ የነበሩ ጴንጤቆስጤ ቀን መንፈስ ቅዱስ መጣባቸው፣ ተነኩ። በእግዚአብሔር መንፈስና በእግዚአብሔር ቃል ተሞልቶ አገልግሎት በጀመሩ ጊዜ ሐዋርያ ሥራ ምዕራፍ 6 ጀምሮ ወደ ላይ ምን አይነት ተጽዕኖ እንደፈጠሩ ታስታውሳላችሁ፣ ታነባላችሁ። ተጽዕኖ ከፈለጋችሁ በቃ ተጽዕኖ ከፈለጋችሁ ጸልዩ፣ ተራራ ጸሎት ተለማመዱ። የእግዚአብሔር ቃል በሙላት ይኖርባችሁ፣ ሁለት መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ከዛ በኋላ ችግር የለም፣ ሜዳው የእናንተ ነው። የአገልግሎት አድማሳችሁ የሰፋ ነው። እግዚአብሔር ዓለምን ሁሉ እንደ ዳርቻችሁ አድርጎ ይሰጣችኋል። የመሄድ አቅማችሁ የመሄድ አቅም ኪሎግራም፣ የርዝመት ኪሎሜትር ምን ያህል ርቀት ሰፊ እንደሆነ እግዚአብሔር በስፋቷ እንድትሄዱ ወደ ዓለም ሁሉ እንድትሄዱ ወደ አዳም ዘር ሁሉ እንድትደርሱ ይፈቅድላችኋል። በጌታ በኢየሱስ ክርስቶስም የጸሎት አቅምና የጸሎት መንፈስ በላችሁ ላይ በሙላት ይገለጥ። ጸልይ የሚል መንፈስ በሙላት መንፈሳችሁን ኮንትሮል ያድርግ በጌታ በኢየሱስ ክርስቶስም። ኢየሱስ ክርስቶስ ሲጸልይ የነበረው ያ መንፈሳችሁን ኦፕሬት እንዲያደርግ ጸልያለሁ። የጸሎት ኃይልና መንፈስ ይሰጣችሁ። አሜን።